ሰላም ቅዱሳን ሁላችሁ እንዴት ናችሁ? ዛሬ እንግዲህ የጀመርነውን መጽሐፍ አብረን እንቀጥላለን ማለት ነው። ዛሬ ካቆምንበት ነው የምንቀጥለው። ዛሬ ሳምንት የነበራችሁ ወይ ከዚህ በፊት የተከታተሉ የነበራችሁ የፊልጵስዩስን መጽሐፍን ማየት ጀምረናል። ምዕራፍ መጀመሪያ መግቢያውን አይተናል። ቀጥሎ ደግሞ ምዕራፍን አንድን የዛሬ ሳምንት ጀምረን አሁን ደግሞ ካቆምንበት ነው የምንቀጥለው ማለት ነው። ዛሬ ፊልጵስዩስን ምዕራፍ አንድን ካቆምንበት ከቁጥር 12 ሙሉውን ክፍል እንጨርሳለን ማለት ነው። እና እስቲ አብረን ደግሞ እንከታተል ማለት ነው። ከቁጥር 12 ነው የምንመለከተው። እንደዚህ ይላል። አሁን ወንድሞች ሆይ በእኔ ላይ የደረሰውን ነገር ወንጌል በይበልጥ እንዲስፋፋ መረዳቱን ታውቁ ዘንድ እወዳለሁ ይላል። እዚህ ጋር እንግዲህ ከዛሬ ሳምንት እንዳየነው ጳውሎስ ነው ጸሐፊ፣ ጳውሎስ ነው የሚናገረው እዚህ ላይ። እንግዲህ ወንድሞች ወይ ሲል መጽሐፍ ቅዱስ ወንድሞችን ሁልጊዜ የሚለው ሴቶችን ያጠቃልላል፣ ግን ስለ አማኞች ነው የሚያናግረው። እኛ በጌታ ክርስቶስ እህትና ወንድሞች ነን። ስለዚህ እዚህ ላይ የሚላችኋል ወንድሞች ወይ ይለናል። አሁንም ያረጋግጥልናል። የዛሬ ሳምንታየው መግቢያው ላይ ቅዱሳን የሚለው ቃላት ለአማኞች እንደተጻፈ እዚህ ላይ እንግዲህ ደግሞ ይነግረናል ማለት ነው። እና በእኔ ላይ ይላል የደረሰው ነገር ይላል። ይሄ የደረሰበት ነገር ምንድን ነው? በደንብ በጥልቁ አይነግረንም። እንደዚህ በጥልቁ ሰፋ አድርጎ ማለት ነው። ግን የደረሰበት ነገር ብዙ ነገር እንግዲህ እንደምናውቀው ጳውሎስ አልፏል። እንደምናውቀው ከሆነ ለወንጌል ብሎ ተሰዷል፣ ተጋርፏል፣ እስር ቤት ገብቷል፣ ሽፕራይክ ሆኖበታል። ብዙ ሰዎች ተቃውሞታል፣ ብዙ ነገር ደርሶበታል። አሁን ደግሞ ያለበት ሁኔታ ደግሞ መግቢያው ላይ እንዳየነው ሮሜ እስር ቤት ነው ያለው። የመንግስት እስር ቤት አይደለም፣ የቤት እስር ቤት ነው። የራሱ ቤት ተከራይቶ ግን ከቤቱ መውጣት አይችልም። ሃውስ አሬስት የምንለው ማለት ነው ዛሬ። እና እዛ ላይ እስር ቤት ሆኖ ነው እንግዲህ ይህን የሚጽፍላቸው እና በጥልቁ አይናገርም ግን የሚያልፍበትን ሁኔታ ግን እዚህ ላይ እንግዲህ መወሰን እንችላለን። የራሱ ያለበትን ሁኔታ እየገለጠ እንደሚያወራ ማለት ነው። እና ግን በዚህም የተነሳ ቢያልፍም እስር ቤትም ሆኖ እንኳን ወንጌል በይበልጥ እንዲስፋፋ መረዳቱን ታውቁ ዘንድ እወዳለሁ ይላል። እና ወንጌል ተስፋፋን አልቆመም ማለት ነው። እስር ቤትም እንኳን ቢሆንም ወንጌል በቃ ሰዎች እየሰሙ ነው። ወንጌል የደረሳቸው ነው። የዛሬ ሳምንት እንዳየነው ምዕራፍ አንድ ላይ እንኳን ጳውሎስ እዛ ላይ ይናገራል። እነሱ እንኳን ፊልጵስዩስ ሰዎች እንኳን ወደ ጌታ የመጡ ሰዎች ለእነዚህ የሚጽፍላቸው በወንጌል ሰፖርት እንደሚደግፉት በገንዘብ እንኳን እንደሚደግፉት ራሱ ይናገራል። በዛ እንኳን ወንጌል በእነሱም የተጠቀመ እንኳን የወንጌል ስራ በጳውሎስ እየቀጠለ እንደሆነ ነው እዚህ ላይ የሚጽፍላቸው። ለምንድነው? ሊያበረታታቸው ነው። ወንጌል የተሰራጨ እንደሆነ እየነገራቸው እንዳልቆም እሱ እስር ቤት ስላለ ብቻ ወንጌል ቆም ማለት አይደለም። እኛ አንዳንድ ጊዜ ሁኔታችን ሲቹዌሽናችን ያለንበት ሁኔታ ወንጌል የማይሰበክ ሊመስል ይችላል፣ ግን አይቆምም ወንጌል። አሜን። ወንጌል ይቀጥላል። ሐዋርያ ስራ እንደምንመለከተው ስደት በኖረ ጊዜ የተስፋፋው በስደት ጊዜ ነው። ሁሉ ጊዜ በሰፍሪንግ ጊዜ ወንጌል ይሰራል። እንደዛ ነው የምታውቁት። እግዚአብሔር እውነተኛ መሆኑ አይቆምም፣ እሳት ነው፣ ይቀጥላል። ፓስተር ኖረ አልኖረ ወንጌል ይቀጥላል። ቤተክርስቲያን ስትቀጥል እንደዛ የምታውቁ የእግዚአብሔር ነገር እንዳለበት ማለት ነው። እና እንግዲህ እዚህ ላይ ጳውሎስ ለወንድሞቹ ለአማኞቹ ለፊልጵስዩስ ሰዎች እየጻፈ ነው ያለው። እንግዲህ እንደ ፓስተራቸው ያለ በአሁኑ ሰዓት እንግዲህ ደብዳቤ ባደርስ መሪ ነው፣ የእነሱ ቤተክርስቲያን መሪ ነው። እንደ ኢሜል ነገር ተመልካቹት በሞደርን ጊዜ ማለት ነው። እና እያነበቡት ነው ቁጭ ብለው እና በቃ ፈርተዋል። እነሱ ደንግጠዋል። ለሱ እያሰቡ ነው። የት ነው ሁኔታህን ንገረን እያሉት ነው። እና እንደዚህ እያለ እየገለጥላቸው ያለው እና ቀጥሎ ቁጥር 13 ላይ እንደዚህ ይላል። ከዚህ የተነሳ እስራቴ ስለ ክርስቶስ እንደሆነ በቤተ መንግስት ዘበኞችና ሌሎችም ሁሉ ዘንድ ታውቋል። እንግዲህ በሁለት ቦታ ወንጌል የተሰራጨ እንደሆነ የምናውቀው እዚህ ክፍል ላይ ይነግረናል። አንደኛው በሱ እስራት የተነሳ በሱ ሁኔታ የተነሳ ማለት ነው። የታሰረውን ምክንያቱም እሱ በወንጌል የታሰረው እስራቴ ስለ ክርስቶስ እንደሆነ አለ በቤተ መንግስት ዘበኞችና በሌሎችም ሁሉ ዘንድ ታውቋል። ስለዚህ በሁለት ሰዎች ነው የታወቀው። በዛው በእስር ቤት መንግስት ዘበኞች ሶልጀርስ በሮማንስ በሱ ዙሪያ ያሉት ጠባቂዎቹ ማለት ነው እዛ ላይ እና ደግሞ ሌሎችም እዛም ያሉ ሰዎች አካባቢ ያሉትም ሰዎች ሰምተዋል።
እንደታሰረ ያውቃሉ። እንደዚህ ነው አይደል ወሬ የሚወጣው። በአሁን ዘመን ቢሆን ኖር በሚዲያ ተለቆ ነበር፣ በሶሻል ሚዲያ ተለቆ ነበረ እስር ቤት እንደገባ ጳውሎስ። ምክንያቱም በጣም የታወቀ ሰው ነው ጳውሎስ ማለት ትልቅ እግዚአብሔር ሰራዊት ሰው ነው፣ ወንጌል ያደረሰ ሰው ነው እና ቤተክርስቲያን ሁሉ ዘንድ የታወቀ ነው፣ ሰው ሁሉ ያውቀዋል ማለት ነው። እና በዛ የተነሳ ሁሉ ወንጌል በዚህ አጋጣሚ ደርሷቸዋል፣ እየሰሙ ነው ማለት ነው። ቁጥር 14 ላይ በእኔ መታሰር ምክንያት በጌታ ካሉት ወንድሞች ብዙዎቹም የእግዚአብሔርን ቃል ያለ ፍርሃት በድፍረትም ለመናገር ብርታት አግኝተዋል ይላል። ከዛም አልፎ ሰው ከመስማትም አልፎም በሱ የተነሳ ምክንያት ብዙዎች ወንድሞች ይላቸዋል። እንግዲህ እነዚህ አማኞች ናቸው። በሱ የተነሳ ምክንያት ብርታት አግኝተዋል፣ ኮንፊደንስ አላቸው። ወጥተው ወንጌልን ለመስራት የወጡ ሰዎች አሉ። በሱ ምክንያት ወንጌል እንዳይቆም ብለው ቀጠሉ ስራውን ማለት ነው። የቀጠሉ ምን አሉ? የእግዚአብሔርን ቃል በፍርሃት ይላል በድፍረት ለመናገር ብርታት አግኝተዋል። በቃ በድፍረት እየወጡ ወንጌል ይሰብካሉ ማለት ነው። እነማን ናቸው? እንደገና አስምሮበት ወንድሞች ነው የሚለው፣ አማኞች ናቸው። ቁጥር 15 ላይ አንዳንዶቹ ይላል ከቅናትና ከክርክር የተነሳ፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስ ይሰብካሉ ይላል። አሁንም ሁለት አይነት ሰዎች እንመለከታለን። በጳውሎስ እስራት የተነሳ በቅናትም በክፋትም የተነሳ ግን እነዚህ ወንድሞች ይላቸዋል፣ በጌታ ያሉት ናቸው። ጌታ ያሌሉት አይደሉም። እነዚህ ወጥተው ወንጌል መስበክ ጀምረዋል። ሁለት አይነት ሰዎች ናቸው። አንደኛ በቅን ልብ ያላቸው እውነት ጳውሎስንም ስራ ለመርዳትን ወንጌልም ለማስፋፋት እግዚአብሔር ስራ ለመስራት ተነስተው እንዳይቆም ለሱ ተነስተው ወንጌል መስበክ ጀምረዋል። የእውነተኛ ልብ ያላቸው ክርስቶስ ወንጌል እንዲሰበክ ሌሎች አማኞች እንዲመጡ ብለው እንዲቀበሉ ብለው ይሄ ወንጌል ተነስተው ስራ ይሰርተዋል። ሌሎች ደግሞ አሉ በጀለሲ በቅናት እሱ ላይ ደግሞ የእሱን ያለውን ነገር ቅናት ፌሙ ይሆናል ወይም ለሱ ሌላ ውስጥ ለማስገባት እንትን ለማድረስ ትረቡል ለማድረግም ይሆናል። ተነስተው በቅናትም ወንጌልን እነሱም ያሰራጫሉ። ግን ይሄ ወንጌል ግን ሲያሰራጩ ምንድን ነው? የእውነት ወንጌል ነው የሚያሰራጩት። ክርስቶስ ጌታ እንደሆነ የሚመሰክሩት ሌላ ነገር አይደለም። ዛሬ ምናያለን አይደል? ብዙዎቹ ሁሉም ወጥተው ወንጌል የሚሰብኩትም በቸርችን በሉትም በተለያየም ቦታም ሆነ በኦንላይንም ሆነ ሰዎች ናቸው ያሉት አይደል? አንዳንዶቹ ለራሳቸው ብለው ተነስተው ለራሳቸው ስም፣ ለራሳቸው ክብር፣ ለራሳቸው ገንዘብ ለማግኘት ፌም ለማግኘት በቅናትም ይሆናል የሚሰሩት። ሌሎች ደግሞ አሉ እውነተኛ ወንጌልን ለማሰራጨት እንደዚህ የሚያስተምሩ ማለት ነው። እንደ ጳውሎስ ተነስተው የሚያስተምሩ አሉ ማለት ነው። እና በዙሪያችን አሉ እና በጣም መጥፎ ነው ደግሞ የቅናት የሚባለው ነገር። ሁላችንም የተጠራ ነው የራሳችንን ጥሪ ነው ያለን። ሁሉም ወንጌልም ስበኩ ቢባልም ሁሉም የራሱ ሌን ይዞ መሄድ ያለበት እንጂ አንዱ ብዙ ሰው ስላገኘ ቸርቹ ስለሞላለት ወይም ገንዘብ ስላለው የመሰለ ያንን ሰው ለመጣልም ወይ በቅናትም ይሆናል ሰዎች ተነስተው የሚያደርጉት። ይሄ በጣም እግዚአብሔርም እንደዛ አይሰራም። እግዚአብሔር ጥሩ ነገር አይደለም። ቅናት የደስታችን የሚሰርቅ ነገር ነው። ሮጦ ሮጦ ይህ ሰው መጨረሻው ጥሩ ውጤት አይመጣም። የፈለገው ወንጌል ቢሰብክም ጥሩ አይሆንም። በቅንነት አይደለም የሚሰብ በቅናት ነው። ሞቲቭ ጥሩ አይደለም ማለት ነው። እና እንደዚህ ናቸው ሁለት ሰዎች እንግዲህ በጳውሎስ ምክንያት እንደዚህ ሄደው የሚሰብኩት ማለት ነው። እና ቁጥር 16 እንደዚህ ይላል፣ ግን እነዚህ እኔ ለወንጌል ለመሟገት እዚህ እንዳለው ስለሚያውቁ በፍቅር ይህን ያደርጋሉ። ቁጥር 17 እነዚያ ግን በእስራቴ ላይ ሳለው መከራ ሊያጸኑብኝ አስበው በቅንነት ሳይሆን ለግል ምኞታቸው ሲሉ ክርስቶስን ይሰብካሉ። አሁንም እዚህ ላይ ራሱ ይገልጥልናል ለምን እንዳይሰብኩ። አንደኛው ግሩፑ በቅንነት ነው፣ ሌላኛው ደግሞ እሱ ላይ ሌላ መከራ እንዲደርስበት እንዲጨመርበት የሚያደርጉ ሰዎች ናቸው። በቅናት ሆነው አሁንም በቤተ ክርስቲያን ውስጥ አሉ። በጌታም ቢሆኑ ሌላ ሰው እግዚአብሔር ሲሰራበት ደስ የማይላቸው ሰዎች ለምን ለእኔ አይሰራም እያሉ በቃ ያዛ ሰው ላይ እንዲደርስ ክፋት እንዲደርስ በመሪዎች ላይ ያደርጋሉ፣ ብዙ ነገር ያደርጋሉ። እና ግን ውስጥ ተመልከቱት ቁጥር 18
ምን እንደሚል ለዚህ ምላሽም አለው ጳውሎስ ምን ይላል? ታዲያ ችግሩ ከምኑ ላይ ነው? ቁም ነገሩ በቅንነትም ይሁን በማስመሰል በማንኛውም መንገድ ክርስቶስ መሰበኩ ነው። በዚህ ደስ ይለኛል ይላል። አሜን። ጳውሎስ ፈለገ ነገር ቢሆን እነዚህ ሰዎች በቅናት መንፈስም ተነስቶ የሚሰብኩ ሰዎች ቢኖሩም እንኳን ምን አለ? ምንም አላለም። ራሱ እንዲፈን ለማድረግ አልሞከረም። ወይ ደብዳቤ ጽፎ እንደዚህ ሰዎች አታዳምጡ፣ እንደዚህ ሰዎች እንደዚህ በቃ ለማለት አለ። ወንጌል እንዲቆም አልፈልግም። ይኸውላችሁ እውነተኛ አገልጋይ የሚፈልገው ዋናው ክርስቶስ መክበሩ ነው። ወንጌል መሰራጨቱ ነው። ለዛ ነው መጀመሪያ ምዕራፍ 1 ላይ የክርስቶስ ኢየሱስ አገልጋዮች ብሎ ራሱን የጠራው ጳውሎስ። ምክንያቱም ያውቃል ልቡ የት ጋር እንዳለ የክርስቶስ አገልጋይ እንደሆነ ስለሚያውቅና ልቡ እውነት ስለሆነ ነው። እና ምን ይለዋል? ፈለገ ነገር ቢሆንም ክርስቶስ መሰበኩ ነው ይላል። ዛሬ እኛ የምናገለግለው ለምንድን ነው? ለፌም ነው? ለገንዘቡ ነው? ሰው እንዲያየን ነው? ፖዚሽን ለመያዝ ነው? ምንድን ነው? ጳውሎስ እኮ ያን ሁሉ አለው። ምንም ነገር ሳይናገር ፖዚሽኑ አለው። የተማረ ነው። ቴዎሎጂ በጣም ትልቅ ከፍተኛ ደረጃ የደረሰ ሰው ነው። በቴዎሎጂ የተማረ ሰው ነው። ብዙ ቋንቋ የሚናገር ሰው ነው። ብዙ ነገር አለው። ልስት ግን ስለሱ ግድ አላለው። እሱ ግድ ያለው ምንድን ነው? የሱስን መጠራቱ ሳይሆን ወንጌል መሰበኩ ነው። እና ምን ይላል? በዚህ ደስ ይለኛል ይላል። ዛሬ የሚያስደስተን ምንድን ነው? ስናገለግል ደስታችን የሰረቀው ምንድን ነው? ደስታችን የሚመጣው ከገንዘብ ነው? ሰው በብዛት ነው? ከቦታ ነው? ከፖዚሽን ነው? ለምንድን ነው ደስታችን የሚመጣው? ዛሬ ለእናንተ ያቀርባለሁ። እነሱ ግን በዚህ ደስ ይለኛል አለ። በቃ ዋናው ምንድን ነው? ክርስቶስ መሰበኩ ነው ለሱ ደስ ያለው። ዋናው ምንድን ነው? የእሱ ደስታ ክርስቶስ መክበሩ ነው። ዛሬ ብዙዎቻችን ደስታችን የተሰረቀው ክርስቶስን ከህይወታችን እንዳይከብር ሳረግነው ነው። ሌሎችን እያየን ሌሎቹ በወንጌል የተሰራጩ ሰዎች የሚሰሩትን እያየ ትልቅ ቦታ የደረሱ ወይ በቤተክርስቲያናቸው ብዙ ሰው ስላለ ምን ስላለ እርስ በቃ እያየን እርስ በርሳችን ኮምፔር እየተደራረግን እሱ ነው ደስታችን የሰረቀው። አይናችን ክርስቶስ ላይ ጳውሎስ አይኑ ክርስቶስ ላይ ስለሆነ ነው በዚህ ደስ ይለኛል ያለው። ከዚህ እስር ቤትም ሆኖ ደስ ብሎኛል አለ። ለሌሎቹ ሲጸልይ ደስ ብሎኛል። አሁንም እስር ቤትም ሰፈር እያደረገ የተሰቃየም ቢሆን ደስተኛም ነኝ ይላል። እዚህ ላይ ሁኔታው ሲቹዌሽኑ አይመስልም፣ ግን ደስተኛ ነኝ። በቃ ወንጌል የተሰራ ነው፣ አልቆመም ይላል። አሁን ይላል እንደገና ደስ ይለኛል ይላል። አሜን። አሁንም ይደግማል። ደስ ብሎኛል። ይስበኩ፣ ችግር የለውም። በቅንም ሆነ በቅናትም ይውጡ፣ ይስበኩ። ወንጌል እኮ የተሰራጨ ነው። በሱ ምክንያት ወጥቶ የሰሩ ነው ያሉት። እስከዛ ድረስ ያልተናገሩ ሰዎች ቆሞ እየሰሩ ነው ያሉት። ጌታ ይመስገን። እውነተኛ አገልጋይ እንደዚህ ነው። እውነተኛ ሊደር ሌሎች ወጥቶ እንዲሰሩ ይፈቅዳል፣ አይከለክልም። ምንም ነገር የሚቀራበት ነገር የለም። ወይም ኮምፒቲሽን አይደለም። ወንጌል ኮምፒቲሽን አይደለም። ሰው መስማት ያለበት ስለሆነ ነው። ደስ ይለኛል ይላል። በእኔ ላይ የደረሰው ነገር በጸሎታችሁ አማካኝነትና ከኢየሱስ ክርስቶስ መንፈስ በተሰጠኝ ረድኤት ለመዳኔ እንደሚሆን አውቃለሁና ይላል። ለመዳኔ እንደሚሆን አውቃለሁ ይላል። እና እዚህ ላይ እንግዲህ ይሄ ደስታው ከየት የመነጨ ነው ብለን ደግሞ መጠየቅ አለብን አይደል? ሁለት ነገር እዚህ ላይ ይነግረናል። ከየት እንደመጣ ነገር አንደኛ በሌሎች አማኞች ጸሎት የተነሳ ነው። በእነዚህ በፊልጵስዩስ ሰዎች ጸሎት ነው። እዛ ላይ ይነግረናል። በጸሎታቸው አማካኝነት ይላቸዋል እና ከክርስቶስ መንፈስ በተሰጠኝ ረድኤት ይላል። ሁለተኛ ነው የሚመጣው በክርስቶስ መንፈስ የተሰጠ ነው። እኛ ጸጥለን ደስታ እናገኛችን በክርስቶስ መሆን አለበት። አይናችን ክርስቶስ ላይ ሰው መሰረቱ ክርስቶስ ሲሆን ይህ መንፈስ ቅዱስ በእኛ ውስጥ ሲያደር ምንሆን ደስታ ይኖራል። ሌሎች ደግሞ ያስፈልገናል። የሚጸልዩ ሰዎች ያስፈልጉ። በዙሪያችን ሁሉ ጊዜ የሚሸከሙ ሰዎች ያስፈልጉናል። በአገልግሎታችን ጸሎት የሚሸከሙ ሰዎች ሁሉ ፊት ወጥቶ የሚሰብክ ላይሆን ይችላል። ነገር ግን ከኋላ ኃይለኛ ሰራዊቶች ከኋላም ከኛ ጋር መሰለፍ አለባቸው። ወንጌል እንዳይቆም እንዲቀጥል የሚያደርጉት በጸሎት ጉልበታቸው ነው የሚደግፉት። ሰው እኮ ይደክማል። ጳውሎስም ሰው ይደክማል። ግን እነዚህ ሰዎች በጸሎቱ ኃይል የደገፉ ሰዎች ጸሎቱ ኃይል ይዞታል። ደስ በእስር ቤትም ለነሱም ያመሰግናል፣ ደስ ብሎትም ይገኛል። እና እነዚህ ሁለት ነገሮች በህይወታችን ያስፈልጉናል። አገልጋዮች ሆናችሁ ሁላችሁም ይሄ ነገር ያስፈልገናል። ሁልጊዜ በክርስቶስና
በጸሎት መደገፍ አለብን ማለት ነው። ቀጥሎም ምንድነው ይሄ በክርስቶስ መንፈስ በተሰጠ ረድኤት የሚለውም ደግሞ በእግዚአብሔር ቃል ነው። ቃላችን በእግዚአብሔር ቃል በውስጥ መኖር አለበት፣ በውስጣችን ማደር አለበት። ክርስቶስ የሚናገረው ሁል ጊዜ ለእኛ የሰጠን ፕሮሚስ ቃል ኪዳንን እያስታወስን ጳውሎስ እሱ እያስታወሰ ያው ደስ ይለዋል። ለዛ ነው ወንጌልን ካለመድካም የሚካትተው ማለት ነው። ቁጥር 20 የሚልናል በምንም አይነት መንገድ አፈሬ እንዳልገኝ ጽኑ ናፍቆትና ተስፋ አለኝ። ነገር ግን እንደ ወተሩ ሁሉ ዛሬ በሕይወትም ሆነ በሞት በክርስቶስ በስጋ እንዲከብር ሙሉ ድፍረት ይኖረኛል ይላል እና እዚህ ላይ ጳውሎስ የሚናገረው የእሱ ዓላማ አንድ ነው። ክርስቶስ በሕይወቱ እንዲከብር ብቻ እንፈልገው። በአንድ ቀን ክርስቶስን ሲያገኝ ምንም አይነት መንገድ አፍሬ እንዳልገኝ ይላል። ምንም አይነት የሚያሳፍር ነገር እንዳይገኝበት በእግዚአብሔር ፊትም ሆነ በሰው ፊት ንጹህ ህይወት እንዲኖር ነው። የዛሬ ሳምንት ያየነው ያም የጽድቅ ፍሬ የሚለው ማለት ነው። ምንም አይነት ነገር በወንጌል ምክንያት ሰው ምንም አይነት ነገር እንዳይገኝበት በንጹህ ልብ ነው ክርስቶስ የሚከተል የነበረው እና ቀጥሎም ይላል እሱም ብቻ እንዳልሆነ ነገር ግን እንደ ወትሮ ሁሉ ዛሬም በሕይወትም ሆነ በሞት ክርስቶስ በስጋ እንዲከብር ሙሉ ድፍረት ይኖረኛል ይላል። ቢሞትም እንኳን በሞቱም ክርስቶስ እንዲከብር ያውቃል። ምክንያቱም እሱ የኖረው ለክርስቶስ ነው። ምንም አይነት ነገር በእሱ አይገኝበትም። የታሰረበትን ምክንያት ያውቃል። በወንጌል ነው እንጂ ሌላ ምንም ነገር ጥፋት አጥፍቶ አይደለም። ምንም ነገር አልሰራም። ዛሬ ህይወታችን ምንድን ነው የሚመስለው? ህይወታችን እኮ ይመሰክራል። በኑሯችን ይመሰክራል። ስንሞት ይመሰክርልናል። ሰዎች ምንድን ነው የሚሉት? ለእኛ ጥሩ ነገር ይናገራሉ ወይ? ስለኛ ሲናገሩ ክርስቶስን ነው ወይ የሚመሰክሩት? ወይስ የሰራነው ነገር ክፋትን የሰራነው ነገር ነው? ዘርነት ነው? ምንድን ነው ሰዎች ስለኛ የሚያወሩት? የፈለገ ክርስቲያኖች ብንሆን እንዴት ነው ኑሯችን ለክርስቶስ የሚመሰክረው? ለጳውሎስ ክርስቶስ ነው የሚመሰክረው። በሞትን ክርስቶስ ነው የሚለው፣ በህይወቱን ክርስቶስ። እስር ቤትን ቁጭ ብሎ ይኸው ወንጌል የተሰራጨ ነው ያለው በሱ ምክንያት። ምክንያቱም ምንም ያጠፋው ነገር የለም። ሰው እሱ ለመደገፍ ወጥተው እየሰሩ ነው ያሉት። ዛሬ ሰዎች እናንተ ምን ደግፈው ይሰራሉ? እናንተ በጳውሎስ እስር ቤት ብትሆኑ ሰዎች እናንተ የጀመራችሁት ስራ ይሰራሉ? ምንድን ነው የዘራችሁት ስራ? ምንድን ነው ዘሩ? ጥሩ ነው? መልካም ነው? በክርስቶስ ላይ የተደገፈ ነው ወይስ ሌላ ነገር ነው? እሱ ዞር ብሎ የማያው ነው? ምንድነው ስለ እናንተ የሚመሰክሩት? እሱ በጣም አስፈላጊ፣ ራሳችን ማየት መኖር አለብን ማለት ነው። ቁጥር 21 ላይ እንደዚህ ይላል፣ ለእኔ መኖር ክርስቶስ ነው ሞትም ማትረፍ ነው ይላል። አሁንም ይናገራል። መኖርም ክርስቶስ ነው፣ ሞትም ክርስቶስ ነው። ጳውሎስ ሁሉ ነገር የሚሸተው ክርስቶስ ነው። ዛሬ እኛ የምንኖረው ለማን ነው የምንኖር ያለ ነው? ለክርስቶስ እየኖር ነው ያለ ነው ወይስ ለገንዘብ እየኖርን ያለ ነው? ቤት ለመስራት ነው የምንኖረው ወይስ የራሳችን ስጋ ሳረስፋይ ለማድረግ ነው የምንኖረው? ደስ ያለን ኑሮ ነው የምንኖረው ወይስ ክርስቶስ ቢመችን ባይመች ለክርስቶስ ይኖርን ያለ ነው? የሚለየው ምን መሰላችሁ? ከዚህ ላይ የሚነግር አንድ ነገር፣ ለክርስቶስ የሚኖር ሰው ሲሞትም ለክርስቶስ ነው፣ የሚሄደውም ለክርስቶስ ነው። ኢንተርናል ነው፣ ፐርመነንት ነው፣ ማይቆም ነው፣ የሚቀጥል ነው። ሌላው ነገር ግን እኛ ካለ ክርስቶስ ውጭ የምንኖር ከሆነ ህይወታችን ለገንዘብ ምንሯሯጥ ከሆነ ስንሞት ገንዘብ ይቆማል። ምንሞተው ለክርስቶስ አይደለም ማለት ነው። ይቆማል፣ ገንዘቡ ይጠፋል ማለት ነው። ቤቱም ይፈርሳል። ምንም አይነት ነገር በዚህ ምድር ላይ የምንሰራቸው የምናከማቸው ነገር ሁሉ የሚቆም ነገር ነው እና ዛሬ እኛ የምንኖረው ለማን ነው? ለማን ነው የምትኖሩት? ቀጥላል ቁጥር 22 ላይ በስጋ ከቆየው ፍሬያማ ተግባር ይኖረኛል፣ ነገር ግን የትኛውንም እንደምመርጥ አላውቅም ይላል እና በቃ በሁለት ነገር እንትን ብሏል ጳውሎስ። ሀሳቡ ተስቧል ማለት ነው። የትኛው እንደሚመርጥ አላውቅም። በስጋም ቢቆይም ለክርስቶስ ነው፣
እና ፍሬ እንደሚያፈራ ያውቃል። እዛ ላይ ፍሬያማ ተግባር ይኖረኛል ይላል። ገና ስራው አላለቀም። በምድር እየኖረ ክርስቶስን ነው የሚሰራው። ወንጌል እያሰራጨን ይቀጥላል ማለት ነው። ፍሬያማ ይሆናል ማለት ነው። ደግሞ ከዚህ ምድር ቢለይም ደግሞ ክርስቶስ ጋር ነው የሚሄደው፣ ጌታው ጋር ነው የሚሆነው። ስለዚህ መምረጥ አቅቶታል። እና ምንድን ነው የሚላቸው ቁጥር 23 ላይ በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልሆን እናፍቃለሁ፣ ይሄ እጅግ የተሻለ ነውና ይላል። ከጌታው ጋር መሄድ መገናኘት ይፈልጋል። ጌታ ክርስቶስ እናፍቋል፣ ግን በምድር እንደሚያስፈልግም ያውቃል። እሱም ራሱ አስፈላጊ ነው፣ ለፍሬያማ እንዲሆን ወንጌል እንዲሰራጭ እንደሚያስፈልግ ያውቃል። እና ግን ይሄ እጅግ የተሻለ ነው። ክርስቶስ ጋር መሄዱማ ይበልጣል አይደል? ዛሬ ስንቶቻችን ጸሎታችን ክርስቶስ ና እያልን እንጸልያለን። እንደ ጳውሎስ ሩጫውን የጨረሰ ሰው ክርስቶስ ና ብሎ ነው የሚጸልየው። ሌሎቻችን ግን ለዚህ ምድር የምንኖር ሰዎች ገና አልጀመርንም ስራችን። ለክርስቶስ እየኖር አይደለም። ዛሬ አሳስባችኋለሁ፣ ለክርስቶስ መሮን ጀምር። ወንጌል እናሰራጭ። ሁል ጊዜ እንደዚህ ላይሆን ይችላል። ሰው ፊት ቆሞ ወንጌል ይዞ እንደዚህ መስበክ ላይሆን ይችላል። በአኗኗራችን የጽድቅ ፍሬ እናፍራ፣ በአነጋገራችን የጽድቅ ፍሬ እናፍራ። ምናያቸውን ነገሮች ከሱ ጋር የምንውለው ሰዎች ሁሉ የጽድቅ ፍሬ እያፈራ ሰዎች ስለኛ እንዲመሰክሩ፣ ስለ ክርስቶስ እንዲመሰክሩ፣ ወደ ክርስቶስ እንዲመጣ ማድረግ እንችላለን። በስራችን ቦታ ክርስቶስ ማክበር እንችላለን። እና እሱም እንደዛ እያልን ከኖረን አያስፈራንም ክርስቶስ ቢመጣ። የዛሬ ሳምንት እንዳየነው ምዕራፍ 1 ላይ ለማይታዘዙት እግዚአብሔር ቀን እንደሚደርስ፣ ቁጣ እንደሚመጣ ይነግረናል። ለምታዘዙትም እግዚአብሔርም አንድ ቀን ደግሞ ሪዋርድ ይመጣ እናውቃለን። እና የትኞቹ ወገኖች ነን? የምንታዘዝ ሰዎች ነው? የማንታዘዝ ሰዎች ነው ያለ ነው? የማንታዘዝ ከሆነ ልባችን የምንኖር ከሆነ ቤታችን ቶሎ እናዘጋጅ። ክርስቶስ እየመጣ ደርሷል። ዛሬ ይመጣ፣ ነገ ይመጣ እናውቅ። ግን እኛ ምንድን ነው የምንጠየቀው? በክርስቶስ ኢየሱስ ፊት ስንቆም እናፍራለን ወይስ ደስ ይለናል? እንደ ጳውሎስ ቁጥር 24 ላይ እንደዚህ ይላል፣ ነገር ግን በስጋ መኖር ለእናንተ ይበልጥ አስፈላጊ ነው ይላል። እንግዲህ አሁንም ሀሳቡም ያስጨነቀው ምክንያት ያው ፍሬ የሚያፈራው ለእነሱ ብሎ ነው። ቢቆይ ለእነሱ ፍሬ ያፈራል ማለት ነው። በስጋ መኖሩ ለእነሱ ይረዳል ማለት ነው። እና ቁጥር 25 ላይ ይህን በማስተዋል በእምነት እንድታድጉና ደስ እንዲላችሁ በሁላችሁ ዘንድ እንደምቆይና እንደምኖር ተረድታችኋል ይላችኋል። እና ከሱ ጋር መሆኑ አንደኛው ነገር ለእነሱ ደስታ ነው። እነሱ ወንጌል እንዲሰራጭ እንዲቀጥል ያደርጋል። በእነሱ የተጀመረው ስራ ያ ፍሬ እንዲያፈራ ይቀጥላል ማለት ነው። እዚህ ላይ የሚነግራቸው እና እያበረታታቸው ነው፣ ኢንካሬጅ እያደረጋቸው ነው። በእነሱ ምክንያትም እሱም በቃ እንደሚቆም ተስፋ እንዳለው ነው እዚህ ላይ የሚነግራቸው እንደሆነ። ቁጥር 26 ላይ እንደገና መጥቼ በእናንተ ዘንድ በምሆንበት ጊዜ በእኔ ምክንያት በክርስቶስ ኢየሱስ ያላችሁ ደስታ ይበዛላችኋል ይላል። ይህን ሁሉ ሲያዩ እነሱ ደስተኞች የሚሆኑት ወንጌል ሲሰራጭ፣ አንድ ሰው ሊደራቸው ፓስተራቸውን በሉት እነሱ እንደሚያዩት እንደዚህ ለወንጌል እንኳን ጨክኖ የቆመ ሰው ሲመለከቱ አብሯቸው ሲቆም እንዴት ደስታቸው እንደሚበዛ እዚህ ላይ ይነግራችኋል ማለት ነው። እና ይሄ የተሰጠውን መልካም አገልግሎቱ ነው። ይሄ በመካከላቸው የሚሰራ ሁሉ በደስታ እንዲቀበሉት ምክንያት ይሆንላችኋል ማለት ነው። እሱ ሲመጣ እሱ ከእስር ቤትም እንደሚወጣም ተስፋም እንዳሉ እነሱ አንድ ቀን እንደሚያገኝ ነው እንግዲህ የሚናገረው እዚህ ላይ። እንዴት እንደሚያገኛቸው አቅም በስጋም ሊሆን ይችላል እንግዲህ በመንፈስም ከህይወትም በኋላ አሻገርም ይሆናል። እዚህ ላይ ግን ለእነሱ ደስታ እንደሚበዛላቸው ነው እዚህ የሚነግራቸው። ቁጥር 27 ላይ ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። ይህ ከሆነ መጥቼ ባየኋችሁም ወይም በርቀትም ሆኜ ስለ እናንተ ብሰማው ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ጸንታችሁ እንደምትቆሙ አውቃለሁ ይላል እዚህ ላይ። እና ምንድነው አሁን እዚህ ጋር የሚላቸው? በወንጌል ምክንያት ለክርስቶስ ወንጌል ጸንተው መቆም እንዳለባቸው። እንዴት ነው ጸንተው የሚቆሙት? በሁለት ነገር ነው እዚህ ላይ የሚነግራቸው። አንደኛ አብሮ በአንድነት ላይ ዩኒቲ ነው የሚያሳየው። ክርስቲያኖች አማኞች እኛ ለአንድ ነገር ነው የምንታገለው፣ ለክርስቶስ ነው፣ ለወንጌል ነው። ስለዚህ ሁላችንም የተለያየ ቦታ ብንሆን፣ የተለያየ ቤተክርስቲያን ብንሆን በአንድ ላይ መቆም አለብን። ለወንጌል ብለን በአንድነት
መቆም አለብን። ምክንያቱም በጣም አለ ከውጭ የሚመጣ ሬዚስተንት አለ፣ ከውጭ የሚመጣ ብዙ ነገር አለ። እንዳየን ኦፖዚሽን አለው። በጳውሎስ እንደደረሰበት ኦፖዚሽን አለ እና ግን እንዴት ነው ወንጌል ጸንቶ የሚቆመው? እርስ በርሳችን በመከፋፈል አይደለም፣ እርስ በርሳችን በመጠላላት አይደለም፣ እርስ በርሳችን በመጣል አይደለም፣ ወይ ፓስተሩን ወይ እንደዚህ የሚባለው ነገር በመሳብ አይደለም። አዎ ብዙ ውሸቶች አሉ። እነዚህ ይቆማሉ። እነሱ ረስተን እኛ እውነተኞችን ይዘን እርስ በርሳችን አንድ መሆን አለብን። በአንድነት ይላቸዋል። በአንድ መንፈስ ነው ደግሞ የሚገኘው፣ በአንድ መንፈስ። ያን በመንፈስ ቅዱስ ኃይል መሆን ማለት ነው እና በአንድ መንፈስ ነው በአንድ አንድነት ስንገናኝ ምንም ነገር አያቆመንም ይለናል። መከራም አይዘንም። ወንጌል ሊቆም አያደርግም። እና ምን ይላችኋል እዚህ ላይ? እንደዛ ነው የሚላችሁ። ባየኋችሁም አንድ ቀን በርቀትም ስሰማም ይላል። እኔ ለሱ ምንድን ነው ደስ ይለዋልም ደግሞ ጸንተው እንደሚቆም ያውቃል። በቃ በእነሱ ላይ እምነት አለው፣ ተስፋ አለው እሱ ያደረገውን ነገር እነሱ እንደሚያደርግ እና ያውቃል። ደግሞ እንደዛ እንደሚመጣባቸው ኦፖዚሽን እንደሚኖርባቸውም ያውቃል። ወንጌል በተሰራጨ ሁሉም ጠላትም አለም ይመጣ። እኛ ግን መቋቋም የምንችለው ስንያያዝ ነው እንጂ ስንላቀቅ አይደለም። በአንድ ላይ ስንቆም ነው ለወንጌል። እና ቁጥር 28 እንደዚህ ላቸው በማንኛውም መንገድ በተቃዋሚዎቻችሁ አትሸብሩ ይላል። ይሄ እነርሱ እንደሚጠፉ እናንተ ግን እንደምትድኑ እግዚአብሔር የተሰጠ መልእክት ነው ይላል። እዚህ ቁጥር 28 ላይ መልእክት ለቤተክርስቲያናትና በወንጌል ላይ የሚደርሱ የማይቋረጥ ተቃውሞ ብቸኛና አማራጭ የሌለውን የድህነት መንገድ የሚያሳይ በመሆኑ ይሄ ለተቃዋሚዎች የጥፋት ምልክት ነው ይላል። እንግዲህ ለእኛ ምንድነው? መዳናችን ነው። ሌሎች ደግሞ መጥፋታቸው አይደል? አይቀርም መጥፋታቸው ነው። አይቆሙም። በዚህ ምድር ጸንቶ አይቆሙም፣ ይጠፋሉ። ከክርስቶስን በፊትም መጥተው ነበር፣ ክርስቶስን በኋላ መጥተው ነው እስከዛ ሴት አሉ። ስማቸው እንኳን አይሰማም። በክርስቶስ ግን ስሙ ይኸው የተሰበከ ነው። እኛም እንደዛን እውነተኞቹ ጸንተን ቆማለን። ለእኛ መዳን ነው። ብንኖርም ለክርስቶስ ስለሆነ ብንሞትም ወደ ጌታችን ስንመጣ መዳናችን ነው። ለእነሱስ በዚህ ምድር ለክርስቶስ አልኖረም፣ በዚህ ምድር ሲለዩም ክርስቶስን አያዩትም። ስለዚህ ምንድነው? መጥፋታቸው ነው። በክርስቶስ የሌለ ሁሉም ይጠፋል መጨረሻው። ግን እዚህ ላይ በቃ ጸንተው እንዲቆም ነው እዚህ ላይ ኢንካሬጅ የሚያደርጋቸው የሚያበረታታቸው። ዛሬ ለእኛም እግዚአብሔር የሚያበረታታል እሱን ነው። ቁጥር 29 እንደዚህ ይላል፣ በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉ ይህ ጸጋ ተሰጥቷችኋልና። እና እኛ ክርስቶስን ወንጌል ሰምተን ጌታ ስንቀበል ይሄ በክርስቶስ ብቻ እንድናምንና አንድ ቀን ከሞት ላይ ክርስቶስ ጋር እንድንገናኝ ብቻ አይደለም ጸጋ የተሰጠን። ከዚህ ምድር ላይ እንኳን እያለ በመከራ እንድንቀበል ለክርስቶስ መከራ እንድንቀበልም ያ ጸጋ ተሰጥቶናል ማለት ተካፋዮች አድርጓል። ጳውሎስ እንደ ተካፋይ እንደሆነ በመከራ ውስጥ ተደብድበዋል፣ ምን ብለዋል፣ ተሰድበዋል። እኛም ለዛ መከራ ተካፋዮች መሆን አለብን ማለት ነው። እንዴት ነው ይህን የምንካፈል? ያ ጸጋ ከየት ነው የሚመጣው ካለ ቅድም እንዳየ ነው ማለት ነው። ቃሉ ላይ ተደግፈን ስንኖር፣ በጸሎት ቆመን ስንኖር ይሄ ነው እንግዲህ እርስ በርሳችን አንድ ስንሆን ነው በመከራ ውስጥ ጸንተ መቆም እንችለው ማለት ነው። እና ለብቻችን አይደለም፣ ጸጋ አለ። የክርስቶስ መንፈስ ቅዱስ ሰጥቶናል ቆመን እንድንታገለው ማለት ነው እዚህ ላይ የሚነግረን። እና ጸጋ ተካፍለናል በጥሩ ነገር አይደለም። ብዙዎቻችን በመከራ ስንሆን ከክርስቶስ እንለያለን። እንዴት ይሆናል? በቃ እንደነግጣለን። አዲስ ነገር እንደሆነ ነገር ነው የምናየው። ግን ብዙ መከራ አለባቸው። ጄምስ ላይ ያዕቆብ ላይ እንደሚናገረው ምዕራፍ ላይ ብዙ መከራ ወንድሞቼ ይላል። አክሽን አንብበው ቁጥር 1 እስከ ቁጥር 2 ላይ ወንድሞቼ ልዩ ልዩ መከራ ሲደርስባቸው እንደ ሙሉ ደስታ ቁጠሩት ይላል። አሜን። እንደምን እንደ ሙሉ ደስታ መቁጠር አለብን። መከራ ሲደርስብን ለክርስቶስ እኮ ነው እኛ መከራችን። ይህም ክርስቶስን በዚህ ላይ ደስ ይለዋል፣ ይደሰታል። ክርስቶስን በወል ዛሬ መከራ ሲደርስብን ምንድን ነው የምናደርገው? እንጠፋለን፣ ከቤተክርስቲያን እንሄዳለን። የት ነን ያለ ነው? በቃ መከራ እኮ ሲደርስብን ደስተኞች መሆን አለብን። እግዚአብሔር ማመስገን ያለብን። እንደዚህ ዕብራውያን 3:17-20 ላይ እንደዚህ ይላል፣ ምንም እንኳን በለስን ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾም መብል ባይሰጥ ይላል፣ በጎች ከበረቱ ቢጠፉም ላሞች በጋጡም ውስጥ ባይገኙ እኔ ግን ይላል
በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ ይላል። ምንም ነገር ባይኖር በእግዚአብሔር ደስተኞች ነን። በእግዚአብሔር ደስተኞች መሆን አለበት። ጳውሎስ 16 ጊዜ ደስተኛን እያለ በዚህ ክፍል እንኳን 4-5 ጊዜ ነው ደስተኛን እያለ ይህን ቃል የሚጠቀሙበት። በማን? በእግዚአብሔር ደስተኛ ነው። በወንጌል መሰራጨቱ ደስተኛ ነው። ከክርስቶስ ጋር መቆሙ ደስተኛ ነው። እንደዚህ የሚያቆም ይነግረናል አይደል እንዴ? ምዕራፍ 1 ከቁጥር 20-21 ጀምሮ እንደሚለው ምንድነው የሚለው? ሁሉ ነገር ካጣ በኋላ ልጆቹን ካጣ በኋላ ንብረቱን እግዚአብሔር የሰጠው ነገር ሁሉ ጠላት ሰይጣን ከወሰደበት በኋላ እንደዚህ ይላል። እንደዚህ ያለ ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴን ወደዛ መልሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ይላል። አሜን። የእግዚአብሔር ስም የተባረከ ይሁን። በእግዚአብሔር ላይ የጸና ሰው ኃይሉን፣ ጉልበቱን፣ እምነቱን ያገኘ በእግዚአብሔር ላይ እንደዛ ነው። እግዚአብሔርን ያመሰግናል። ዛሬ እግዚአብሔር ታመሰግናላችሁ ወይ? ምንድን ነው የምታመሰግኑት? ሳረገላችሁ ብቻ ነው ወይስ ነገሮችም ሳይሳካም ባዶ ሲመስለን፣ ስራም ስናጣም፣ ጓደኞቻችን ክዳውን ሲሄዱ፣ እናት አባትን ጥለው የሚከደውን ይሄዳሉ። ጌታን ክርስቶስ እንቀበል። በዛ ደስተኛ መሆን አለብን። ክርስቶስን ማመስገን መቻል አለብን። ክርስቶስን በቃ የገባው ሰው ይሄ ነው የሚለየን። በሁሉ ነገር እግዚአብሔር እናመሰግናለን። ነገሮች ስለሞሉ ብቻ አይደለም ቤተክርስቲያን የምንሄደው። አንዳንዶቻችን ጸልየን ወይም ትዳር ስጠን ብለት አንድ ትዳር ካገኘ የምንፈልገው መኪና ስጠን፣ እግዚአብሔር ታማኝ ነው ይሰጠናል። ደግሞ በቃ እግዚአብሔር እኮ ሀብታም ነው፣ ባለጸጋም ነው እኮ እግዚአብሔር ሁሉ የሚሰጥ አምላክ ነው። ያ ነገር ሲሰጠው ግን ምን ጥፍት ነው የምንለበት፣ ሳንጠፋለን፣ ሽባ እናደርግ፣ ምንም ነገር እናደርግ። የት ነው ያለው ልባችን የሚያሳየው? ስለዚህ እግዚአብሔር በእውነት እናመሰግነዋለን ወይ? አንዳንዶቻችን በመከራ ውስጥ እያለፍናል። ያ መከራ ከክርስቶስ ሊያስወጣ የሚመጣ መከራ ነው። በቃ ደስ ይበላችሁ የሚለው ያ መከራ እኮ ያዕቆብ ላይ የሚናገረው ስለሚደርስብን ነገር ለእኛ እምነታችን ስትሮንግ የሚያደርገን ነገር፣ የሚደግፈን ነገር ነው። እያሳደገን ወደሚቀጥለው ቦታ እንድንደርስ እግዚአብሔር ቦታ እንድንደርስ ነው። አንዳንዶቻችን በፈተና ውስጥ እያለ ስለምንወርቅ አናይም። እግዚአብሔር ያደረሰን የተሻለ ቦታ እንዲወስደን አናውቅም። የት እንደሚወስደን አናውቅም። በቃ ጊቭ አፕ እናደርጋለን። ተስፋ ቶሎ እንቆርጣለን። ዛሬ እናንተ ኢንካሬጅ አድርጋችሁ ተስፋ ትቁረጡ። አለ የተሻለ ነገር አለ፣ የሚቀጥል ነገር አለ። ዛሬ ቆመ ያላችሁት ነገር እግዚአብሔር ቦታ ላይ ቆማችሁ ማመስገን ስትችሉ ወደሚቀጥለው ቦታ ደግሞ እግዚአብሔር የተሻለ ይሰጣችኋል። ልክ እንደ ኢዮብ ምን አደረገ? ያን ሁሉ ብዙ ነገር አለፈ አይደል? ግን ከእግዚአብሔር ወዲህ አላለም። እግዚአብሔር ብቻ ነው ያመሰግነው። ለዛም ነው እግዚአብሔር መጨረሻው ላይ በጠፍ ድርብ አድርጎ ሁሉ ነገር ጠላት የወሰደውን ነገር ሁሉ የሞላለት የጨመረለት። እና እግዚአብሔርን ማመስገን፣ እግዚአብሔርን አለመርሳት፣ ከእግዚአብሔር ጋር መጣበቅ፣ መከራው ስንሄድ ፐርሴቨራንስ ይሰጠናል፣ ያጠነክረናል፣ ያሳድገናል። በእምነታችን እየጠነከረ እንደዛ ነው ሰው የሚያድገው። ፈተና እንደዛ ነው። ትምህርት ቤትም እንደዛ ነው። ፈተና የሚሰጧችሁ ከባድ ፈተና የሚሰጧችሁ ምን ያህል ፕሪፔር እንዳደረጋችሁ ለማየት ምናት ለመጣል አይደለም። እግዚአብሔር እኛ ፈተና ውስጥ ያሳልፋል። ነገር ግን ወደሚቀጥለው ቦታ ሊያሻግረ ሲል ወደ ፈተና ይወስደናል። እና መከራ ሲል እዚህ ላይ የሚናገር መጽሐፍ ቅዱስ ስለ መከራ ሲል የሚናገር ስለ ክርስቶስ ብቻ ነው የሚናገር። መከራ የሚደርስብን ለምንድን ነው? መጥፎ ነገር ሰርተን ነው መከራ ውስጥ የምናልፈው ወይስ መልካምነት ለክርስቶስ ወንጌል ስለቆምን ነው መከራ የሚደርስብን? መከራው ሁለተኛ ከሆነ ለክርስቶስ ከሆነ እግዚአብሔር ወደሚቀጥለው ስታክ ያሻግረናል። እግዚአብሔር ብቻ መታመንና እግዚአብሔር ብቻ ማመስገን ነው። እሱ ነው በቃ ፈተና ማለፍ የሱ ብቻ በቃ ይህ ነው መልሱ። እግዚአብሔር ማመስገን ነው። ፈተና ሁሉ አንድ አይነት መልስ ያለው በዛ ፈተና ውስጥ እግዚአብሔር ላይ ታምኖ መቆምና እግዚአብሔር ማመስገን ነው። እና በዛ ጸጋ ተካፋዮች እንደሆነ ማወቅ አለብን። በመከራ ውስጥ ጸጋ ተካፋዮች፣ በበረከትም በጸጋ ውስጥ በመከራ ውስጥ ጸጋ ተካፋዮች ነን ማለት ነው። ቁጥር 30 ላይ ቀድሞ እንዳያችሁት አሁንም በእኔ እንዳለ በምትሰሙት በዚያም አይነት ተጋድሎ እናንተም እያለፋችሁ ነውና ይላል። እንግዲህ ይኸው ቀስ እያለ ጳውሎስ የነገረ ነው። ለምን ያህል ነው የጻፈበት ምክንያት? እነሱ የሚያጽናናው ምክንያት ራሱን ታሪክ የሚነግራቸው እነሱ ለማጽናናት እነሱ እያለፉበት ነው። በወንጌል ምክንያት በወንጌል ስርጭት ምክንያት በዙሪያቸው ብዙ አይነት መከራ የደረሰባቸው ነው። ተጋድሎም
እነሱን እያሳለፉ እንደሆነ እዚህ ላይ እንግዲህ ጳውሎስ ይነግረናል ማለት ነው። እና የራሱን ኤግዛምፕል እየወሰደ እነሱ ኢንካሬጅ እያደረጋቸውን ጊቭ አፕ እንዳያደርጉ፣ ተስፋ እንዳይቆርጡ፣ ጸንተው እንዲቆሙ፣ ወንጌል ላይ ጸንተው እንዲቆሙ እንደዛ እያደረገ ነው ማለት ነው። እና እንደዛ ይቀጥላል ማለት ነው። እና እዚህ ላይ እንግዲህ እናቆማለን። ታሪኩ አይቆምም፣ እዚህ ላይ ይቀጥላል። በጣም ነው ደስ የሚለው። የሚቀጥለው ክፍል ደግሞ ምዕራፍ ሁለትን ደግሞ እንዴት ጸንተው መቆም እንዳለባቸው ደግሞ ወደ ክርስቶስ ምሳሌ ደግሞ ይዞ ሲሄድ ደግሞ አብረን እንመለከታለን። አብራችሁን ቆዩ። እስካሁን ድረስ እንግዲህ አብራችሁ ስለቆያችሁ አመሰግናለሁ። እዚህ እናቆማለን። የሚቀጥለው ሳምንት ምዕራፍ ሁለትን አብረን እንመለከታለን። አሁንም አሳስባችኋለሁኝ አዳዲስ የሆናችሁ ካላችሁ ነው ተባበሩኝ፣ አብራችሁኝ ዩቱብ ቻናልም ላይክ ሰብስክራይብ በማድረግም ሼር በማድረግም ለሁሉም አሰራጩ። ወንጌል ለሁሉም ሰው መድረስ ስላለበት ነው። እና ሌሎቻቸውም አብራችሁ የቆያችሁ ሁሉ እግዚአብሔር አብዝቶ ይባርካችሁ እላችኋለሁ። ከተባረካችሁበት ለጓደኞቻችሁ፣ ለፋሚሊዎቻችሁ ወንጌል መስማት ያለባችሁ ሰዎች ሁሉ ላኩላቸው። የሚቀጥለው ሳምንት ደግሞ አብረን ምዕራፍ ሁለትን እንመለከታለን ማለት ነው እና እንገናኛለን።